አሻለው አትለያ ይሄ نعم زوم اباك يالو ابلالو يالو عاشالو يلا بكلام عايش يلا ابلالو عاشالو ولد عاشالو ايوه يلا زي ليمالون በቃ ህሊና የላችሁም በላችሁ ታረ ህሊና እንኳን የላችሁ ስንቱ ተዳከመ አረ ህሊና እንኳን For the champion, stand up. Stand up. For the champion, stand up. Stand up. For the champion, stand up. Stand up. For the champion, stand up. Champion, ole, ole, ole. Champion, ole, ole, Kepa had such a good campaign on loan at Bournemouth last season. Kept 9 clean sheets of the South. ይህንን ቪዲዮ ለጆን ዳንኤል አድርሱለት። እስኪ ይህንን እንመልከትና እንመለስ። እንዳያችሁት እንግዲህ ጆን ዳንኤል ኢቨንት ላይ ነው የቼልሲ ማሊያ አርጎ እዛ ስቴጅ ላይ ወጣ። ጌው ላይ ዛሬ የተዘጋጀው ኢቨንት ነበር። አርሰናል ዋንጫ ስለበላ ሴሌብሬት ላይ ያደርጉ የአርሰናል ደጋፊዎች ያዘጋጁት ኢቨንት ነበር። እዛ ላይ ኢቨንቱ ሲሄድ ጆን ዳንኤል የቼልሲ ማሊያ አድርጎ ነው ሄዶ ከዚህ ፊት ሚዲያ ላይ የቼልሲ ደጋፊ ነኝ ብሎ ሲያወራ ነበር። ከዛ እዛ ኢቨንት ላይ ሄዶ የቼልሲ ማሊያ አውልቆ የአርሰናል ማሊያ እዛው ኢቨንት ላይ ለብሷል። ይሄንን ደግሞ ያደረገው ጎስት ነው። ጎስት አልብሶታል እና በዚህ ታይም ላይ ጎስት ሙድ ያዘበት ነበር ጆን ዳንኤል ላይ እንደ አንድ የቼልሲ ደጋፊነቴ ላይክ ስለደበረኝ ነው። እዚህ ጋር እርግጠኛ ነኝ ጎስት ጆን ዳንኤል ላይ በጣም ሙድ ሲይዝበት ወር ደግሞ ሲላጥበት ነበር። ምክንያቱም ጎስት ይሄንን ዋንጫ ለማየት 22 ዓመት ጠብቋል። ጎስት ብቻ ሳይሆን አርሰናል ደጋፊዎችም ይሄንን ዋንጫ ለማየት ሎያል ሆነው 22 ዓመት ጠብቀዋል። ጆን ዳንኤል የምር የቼልሲ ደጋፊ ቢሆን ዛሬ ላይ ትላንትና የቼልሲ ደጋፊ ነኝ ብሎ አውጥቶ አይከረበትም ነበር። እኔ እርግጠኛ ነኝ የምነግራችሁ ማለት ጆን ዳንኤልን ከቼልሲ ተጫዋች 4 ተጫዋች ጥራ ብትሉት አይጠራም። 100% አምሾ አይጠራም። ገባችሁ አይደል? ጆን ዳንኤል የቼልሲ ደጋፊ አይደለም ማለት እግር ኳስ ማለት ዛሬ አርሰናል ዋንጫ በልቶ እንደዚህ ከተማው ሲቀወጥ ሰው ሴሌብሬት ሲያደርግ የነበረው የ22 ዓመት ጥበቃ ውጤት ነው። ሎያል ስለነበሩ ነው ለክለባቸው ሎያል ሆነው ይህን ሁሉ ጊዜ ስለጠበቁ ነው ዛሬ ላይ ጠብቀው እንደዚህ ሴሌብሬት እያደረጉ ያሉት ማለት ነው። እግር ኳስ አንድን ቲም መደገፍ ከጀመርክ መቀየር ማለት በቃ በእግር ኳስ ታሪክ የሚመጣ ነገር አይደለም። አይመጣውም፣ በቃ አይሆንም። ይሄ ማንነት ራሱ አይፈቅድልንም። ገባችኋል? ኳስ የሚያክሰው
ይህን ነገር ይረዳል። እዚህ ጋር ደግሞ ጀማው የተለየ ሀሳብ አለ። የአርሰናል ደጋፊ ለመሆን በይፋ ተስማምቷል። ጆን ዳንኤል በጊዮን ሆቴል በተዘጋጀው የአርሰናል የዋንጫ ፕሮግራም ላይ ከነበረበት ከምዕራብ ለንደኑ ቼልሲ ወደ አርሰናል መዘዋወሩን በይፋ አሳውቋል። እንግዲህ በዚህ ፕሮግራም ላይ አዶናይና ዴይላን ፔጅ መገኘታቸውን እናስታውሳለን። ጆን ዳንኤል የምሩን ከሆነ እንግዲህ በቀጣይ የአርሰናል ደጋፊ ሆኖ እንመለከተዋለን ማለት ነው። እናንተ ጆን ዳንኤል ወደ አርሰናል ደጋፊነት የተቀየረው የምሩ ነው ብላችሁ ታስባላችሁ? እስቲ ኮሜንት ላይ ጻፉልን። የመረጃ ሌሎች እንድትሽ ማድረጋችሁ እንዳትረሱ። አዲስ ሆናችሁ ፎሎ አድርጉ። መልካም Okay guys, we are about to watch Arsenal win the league in the most insane way possible. You ready for this? Forever, forever,